ኢንተርኔት ላይ በቲክቶክም በተለያየ ቦታ ኤለን ዋይትን ሐሰተኛ ነቢይ ናት፣ ምክንያቱም የዘመናት ምኞት በተሰኘው መጽሐፏ ምዕራፍ 78 ላይ ካለው ሐሳብ የተነሳ ብዙዎች ይህን ሐሳብ ያነሳሉ። እኔ እዚህ ጋር የቀረብኩት ያንን ሐሳብ ለማምከን፣ ለመከራከር ወይም ማንንም ለማጥቃት ሳይሆን በእርግጥ ይህ ሐሳብ መጽሐፍ ቅዱስ ይደግፈዋል ወይስ አይደግፈውም የሚለውን በለዘበና በረጋ መንፈስ ለመፈተሽና ለማየት ነው። በመጀመሪያ ደረጃ የሐሳቡ መነሻ የሆነውን ማቴዎስ ወንጌል ምዕራፍ 27 ቁጥር 46 ላይ ያለውን ሐሳብ አዳኛችን በመስቀል ላይ ያለውን ውሎውን ሲገልጽ እንደዚህ ይላል። በ9 ሰዓትም ኢየሱስ ኤሎሄ ኤሎሄ ላማ ሰበክታኒ ብሎ በታላቅ ድምፅ ጮኸ። ይህም አምላኬ አምላኬ ስለምን ተውከኝ ማለት ነው። እነዚህ ቃላቶች ጥልቅ ትርጉም አላቸው። ክርስቶስም በልቡ ብቻ አስቦ ሊያስቀረው ሳይሆን በድምፁ አውጥቶ ሊናገረው ወዶ ማቴዎስም ይህን ሐሳብ ይህንን የክርስቶስን ቃል ሊጽፈው ወዷል። ይሄ የሚያሳየው ክርስቶስ ሲያሳልፈው የነበረው ስቃይ አካላዊ ብቻም ሳይሆን ከዛ ያለፈ ጥልቅ የሆነ የመንፈስ ስቃይ እንደሆነ እንመለከታለን። መጽሐፍ ቅዱሳችን ደግሞ በአጠቃላይ ኃጢአት በሰው ልጅ ላይ ምን እንደሚያደርግ በኢሳይያስ ምዕራፍ 59 ቁጥር 2 ላይ ሲናገር፣ ነገር ግን በደላችሁ በእናንተና በአምላካችሁ መካከል ለይታለች፣ እንዳይሰማም ኃጢአታችሁ ፊቱን ከእናንተ ሰውሮታል ይላል። ወገኖቼ ኃጢአት መለኮታዊ ሕግን መተላለፍ ብቻም ሳይሆን የሚያመጣው ውጤት አንዱና ዋነኛው ከእግዚአብሔር ጋር ያለንን ህብረት ይቆርጣል። ከእግዚአብሔር መለየት የኃጢአት ተፈጥሯዊ የሆነ ውጤቱ ነው። ይህንንም ደግሞ ከቀድሞ አባቶቻችን ከአዳምና ሔዋን ታሪክ እንመለከታለን። ዘፍጥረት ምዕራፍ 3:8 እስከ 10 ድረስ ስናነብ እነርሱም ቀኑ በመሸ ጊዜ የእግዚአብሔርን የአምላክን ድምፅ ከገነት ውስጥ ሲመላለስ ሰሙ። አዳምና ሚስቱም ከእግዚአብሔር ከአምላክ ፊት በገነት ዛፎች መካከል ተሸሸጉ። እግዚአብሔር አምላክን አዳምን ጠርቶ ወዴት ነህ አለው። እርሱም አለ፣ በገነት ድምፅህን ሰማው፣ ራቁቴንም ስለሆንኩ ፈራው ተሸሸኩም ይላል። ፍርሃት እምነትን ተካ፣ ርቀት ቅርበትን ለወጠው። ኃጢአት የሚያደርገው ይሄ ነው፣ በሰው ልብ ውስጥ ከእግዚአብሔር መለየት። አሁን ደግሞ በመስቀል ላይ ያለውን ውሎ የበለጠ እንድናስተውልና ክርስቶስ እዛ ጋር ከአምላኩ እንደተለየ እንዲሰማ ያደረገውን ነገር እንድናስተውል ጳውሎስ 2 ቆሮንቶስ ምዕራፍ 5:21 ላይ የጻፈውን እናንብብ። እዛ ጋር እንደዚህ ይላል፣ እኛ በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀውን እርሱን ስለኛ ኃጢአት አደረገው ይላል። ኃጢአታዊ ባህሪን አይደለም የኛን የወረሰው ወይም ደግሞ የተሸከመው። በመስቀል ላይ ክርስቶስ የተሸከመው እራሱ የኃጢአትን ክብደትና የኃጢአትንም ውጤት ጭምር ነው። ኃጢአት የማያውቀው ንጹሕ የሆነው የእግዚአብሔር ልጅ በዘመናት መካከል ከአባቱ ተለይቶ የማያውቀውና በቅርብ የሚያውቀው አባቱ እንኳን እንዲለይና ከሱ እንደተለየ እንዲሰማው ያደርገው የኃጢአት ክብደትና የሰብአዊ ዘርን በሙሉ ኃጢአት በመሸከሙ ነው። ስለዚህ የኃጢአት ውጤት የመጀመሪያው ከእግዚአብሔር መለየት ነው። ክርስቶስ ስለኛ ኃጢአትና በደል ብሎ በቀራንዮ መስቀል ላይ ሲውል ያደረገው የመጀመሪያው የተቀበለው ቅጣት ቢኖር ከኃጢአት መለየት የሚያመጣውን ውጤት ነው ክርስቶስ የተቀበለው ማለት ነው። እነዚህን ሐሳቦች ይዘን ወደ ዘመናት ምኞት ገጽ 798 ላይ ስንሄድ እንደዚህ ይላል። ሰይጣን በከባድ ፈተና የኢየሱስን ልብ አስጨነቀው። አዳኛችን ከመቃብሩ በር አሻግሮ ማየት ተሳነው። ከመቃብር በአሸናፊነት እንደሚነሳና የሚከፍለው መስዋዕት በእግዚአብሔር ዘንድ ተቀባይነት እንደሚያገኝ ተስፋ ማድረግ ተሳነው። ኃጢአት እጅግ አስከፊ ከመሆኑ የተነሳ እርሱና አባቱ ለዘላለም ተለያይተው የሚቀሩ መሰለው። በዚህ ጊዜ ኢየሱስ ይሰማው የነበረው ስቃይ ለኃጢአተኛው ሰብአዊ ዘር የሚደረገው የምህረት ምልጃ ካበቃ በኋላ ኃጢአተኞች ከሚሰማቸው ስቃይ ጋር ይመሳሰላል። የእግዚአብሔር ልጅ የጎዳውና የጠጣውንም ጽዋ እጅግ የመረረ ያደረገው በሰው ምትክ ሆኖ የእግዚአብሔርን ቁጣ እንዲቀበል ያደረገው የኃጢአት ምንነት ስለተሰማው ነው ይላል።
እዚህ ጋር እየገለጸ ያለው አዲስ የሆነ ሐሳብ ወይ አዲስ የሆነ ትምህርት ሳይሆን ማቴዎስ ወንጌል 27 ቁጥር 46 ላይ ራሱ ክርስቶስ በአንደበቱ የተናገረውን ቃል ነው እያብራራ ያለው። ኢየሱስ አባቱን እያመነ ያለው ምቾት አልባ በሆነው በመስቀል ላይ በዛ በጭንቅና በመንፈስ ስብራት ውስጥ ሆኖ ነበረ። ግልጽ በሆነ መንገድ ተስፋ በማይታይበት ሰዓት ክርስቶስ በእምነት ያንን ሊሻገር ቻለ። እዚህ ቦታ ላይም ክርስቶስ ተሳነው ብሎ ሲገልጽ ይሄ አገላለጽ የሚያሳየው ክርስቶስ እምነትን አጣ ሳይሆን ይሄ የሚያሳየው ምንም አይነት የስሜት እርግጠኝነት በውስጡ በስሜቱ እንዳልተሰማው፣ ምቾት አልባ እንደሆነ፣ በአይን የሚታይ የተረጋገጠ ተስፋን እንዳጨለመበት፣ ያ እያለፈበት ያለው ከፍተኛ የሆነ ስቃይ በዛ ውስጥ እንዲከተው እንዳረገ እንመለከታለን። ዕብራውያን ምዕራፍ 11 ቁጥር 1 ላይ ሲናገር እምነትም ተስፋ ስለምናደርገው ነገር የሚያስረግጥ የማናየውንም ነገር የሚያስረዳ ነው ይላል። ክርስቶስ እዚህ ጋር እየታየ ያለው በኃጢአት ውስጥ እያለፈ ያለው ስቃይና ከአምላኩ መለየት ነው። ንግሮ እግዚአብሔርን ማየት ተሳነው ሳይሆን ተጨባጭ በሆነ መንገድ ክርስቶስ እያለፈበት ያለው ስቃይና ከእግዚአብሔር የመለየት ስሜት ይህንን እንዳያየው እንደጋረደው፣ ነገር ግን እምነት ራሱ በመሰረቱ የማይታይ ነገር ማመን ስለሆነ በዛ ውስጥ ግን አሻግሮ ክርስቶስ በእግዚአብሔር እንዳመነና እንደታመነ ያሳያል። ይሄ በመሰረቱ ክርስቶስ እምነት የለሽ ሆነ ማለት ሳይሆን ትክክለኛ እምነት በማይታይ በማይነካ በማይዳሰስ ስሜት አልባ በሆነ ነገር ውስጥ እንኳን ከስሜት በላይ በሆነ እምነት በእግዚአብሔር መታመን ማለት ነው። ፊልጵስዩስ ምዕራፍ 2:6-8 ስናነብ ይህን ሐሳብ እናያለን። ክርስቶስ ራሱን ባዶ እንዳረገ፣ የሰብአዊ ዘር ገደብ ያለው የሰብአዊ ዘርን አካል እንደተላበሰ፣ እንደዚሁም ደግሞ እስከ ሞት ድረስም ታማኝ እንደሆነ በፈቃዱ ይህንን እንመለከታለን ማለት ነው። የሰው ልጅ ሊያይ የሚገባውን የቅጣት ልክ መጨረሻና የጨለማ ዝቅጠት ውስጥ ወርዶ እኛን ሊያድነን እንደቻለና ይህንበትን ጥግ እንደሚያሳይ እንመለከታለን። ወደ መስቀሉ ስንመለከት መስቀሉ የሚገልጣቸው የክርስቶስ የመስቀል መስዋዕትነት የሚያሳያቸው የሚጠቁማቸው ሁለት እውነታዎች አሉ። የመጀመሪያው ኃጢአት ምን ያህል አስከፊ እንደሆነና ኃጢአት በእርግጥም ከእግዚአብሔር ሊለይ እንደሚችል ሲያሳይ፣ ሁለተኛው ደግሞ እግዚአብሔር እኛን ለማዳን የሄደበትን ጥግና የፍቅሩን ልክ በተግባር ይገልጥልናል። ክርስቶስ ከእግዚአብሔር መለየት የሚያመጣውን ውጤት ተመለከተ። እኛ ከእግዚአብሔር እንዳንለይ ዘንድ ክርስቶስ ሞታችንን እርሱ ተቀበለ። እኛ የዘላለምን ሕይወት እናገኝ ዘንድና ዳግም ከሱ ጋር ለዘላለም እንኖር ዘንድ እርሱ ምሕረት የለሽና ጭካኔ የተሞላበትን ቅጣት ተቀጣ። እኛም ምሕረትን አግኝተን ዳግም በፊቱ እንሆን ዘንድ እርሱ በዛ ቅጽበት ለዘላለም ከእግዚአብሔር የመለየትን ዋጋ ተመለከተ። እኛ ዳግም ከእግዚአብሔር እንዳንለይ ዘንድ ወገኖቼ፣ ይሄ መልእክት መጽሐፍ ቅዱሳዊን ብቻም ሳይሆን በሚገርም ሁኔታ የጠፋውን የሰው ዘር የማዳን እቅዱ አብይ የሆነው የወንጌል ማዕከልም ጭምር ነው። አመሰግናለሁ። እግዚአብሔር ይባርካችሁ።